ገበያው በጣም አሪፍ ነው ማለት ቀድሞ ከሱቆች ምንገዛው ዋጋው የተተመነ አይደለም። አንዱ 50 ብር ይልሃል፣ አንዱ 80 ብር ይልሃል። ግን እዚህ ጋር ምንድነው መንግስት ክትትል አለ። ከነና የሚለጠፈው ነገር አለ። ማንበብ ከቻለን ባነበብነው በዛ በተለጠፈው መሰረት እንገዛለን። ጥራቱ ቆንጆ ነው፣ ፍሬሽነቱ አሪፍ ነው። እኔ እንደው ይቀጥል። አንድ ሰው ኮንዶሚኒየም አካባቢ ላይ እንደዚህ የሚያስፈልግ አይመስልም፣ ግን እኛ እናውቃለን ኪሳችንን። ስለዚህ ቢኖርልን ይስፋፋልን፣ እህል ደግሞ ቢጀመርልን ጥራጥሬ ነገሮችን ጤፍ ምናምን አሁን ወደ ከተማ ላይ አይቻለሁ ሸማቾች ጤፍ ምናምን ያመጣል። እዚህ አካባቢ ላይ ይሄንንም ግብአት ብትጨምሩ አቅርቦቱ በጣም ደስ ይላል። በጣም ሰፍተዋል። ፍሩቶች አሉ፣ አትክልቶች አሉ። በጣም ደስ ይላል። እንጃ መንግስት እግዚአብሔር ይመስገን በእውነት ማመስገን ከቻልን ትልቅ ነገር ለውጥ ተደርጎልናል። እኔ በዘመኔ አሁን 40 ምናምን ዓመቴ ነው፣ ብዙ ነገር ተደርጎልናል። ተመስገን እግዚአብሔር ይመስገን። እንደ ግብአት ጨምሩበት ብዬ የምላችሁ ጥራጥሬ ቢጨመር የእህል ነገሮች ቢጨመሩ ይሄንን ብትጨምሩ ጥሩ ነው። በተረፈ ግን ሁሌም ደስ ይለኛል ፍሬሽ ነገር በማግኘቴ ጥሩ ነገር ነው። ከፎቆርጄ በቃ እነሱን ሳያቸው ደስ ይለኛል። የትም አልንከራተትም። ዋጋዬን አይቼ ዛሬ ስንት ዋለ ሽንኩርት፣ ቲማቲም ስንት ዋለ፣ እነሱም ቆንጆ ነገር ያቀርባሉ። ደስ ብሎኝ ገዝቼ ወደ ልጆቼ ይዤ እገባለሁ። በቃ በጣም ደስ ያለኝ ይሄ ነው። አመሰግናለሁ።